በርስቲ ለምን አላማ ነበር የተጠራችሁት ኢቢኤስ ላይ? ነጽንና ሞግሰውና እንደውም ሻማ ማብራት እውነት ለመናገር ነው በጣም ትክክል አልነበርኩም በወቅቱ አምሮይም ትክክል አልነበረም በቃ ብዙ ነገሮች ኮንፊውዝድ ሆነ ነበር እሱ በሞተ ሰዓትም የነበረው ነገር በጣም የሚያስጠሉ ነገሮች ነበሩ እዛጋ ምን ማለት ነው እዛጋ አንደኛ እኛ እውነት ለመናገር እሱ ከስሙ አንፃር ከክብሩ አንፃርም የሱን የማስቀበር አቅም አልነበረንም እዛጋ ግን ያው ስሙ አስቀብሮታል ልጁ ስሙ እዛጋ የነበረውን ነገሮች ተሸፍኖለታል እዛጋ በጣም አቢዩዝ የተደረገን ነበር እነሱ ደግሞ ከውስጥም ቤቱ እኛ እንድንጠቀም አልፈለጉም ነበር ቤት ውስጥ የነበረው ነገር አልገባኝም አቢዩዝ የተደረገን ነበር ማለት ምን ማለት ነው ለመሰለሽ ይሄን ጥያቄ ወንድሞችን በተመሳሳይ ሁኔታ ቅሬታ ያነሳሉ ሌሎች ወንድሞችሽ እና ተመሳሳይ ቅሬታ አለባቸው ወንድማችንን በተገቢ ሁኔታ አልቀሰም በመንፈልገው ልክ አልቀበር ነው ብሏል የሚያጽናኑ ሰዎች ሀዘንተኞች ከናንተ ይልቅ እኛ መቼም ለቅሶ ቤት ነበርና አይደለ ከናንተ ይልቅ ሌሎችን ሰዎች ይደርሱ ነበር እስቲ ግልጽ አርግልኝ በደንብ እንድታብራሪልኝ ፈለኩ ምንድነው አልገባኝም አሁን ምን አለ መሰለ የዛኔ አሁን ነጽ 3 ወር ምናምን አካውንት ተዘግቶበት ነበር አካውንት በሆነ በንግድ ፍቃድ ምክንያት ተይዞበት ነበር ልጅ ጎበዝ ነው በጣም ሰራተኛ ነው እና በዛ ምክንያቶች የኢኮኖሚ ችግር ገጥሞት ነበር ከዛ ምን ይሆናል መሰለ እዛጋ እኛ ወንድማችንን እኔ ወንድሜን ያጣውት አባቴን ጓደኛዬን ሚስጥረኛዬን በቃ ብዙ ሚስጥር ነው የምናወራው ከነጽ ጋር ማለት ነው እኔ ሶፊት ማልቀስ አልፈልግም ከረዳሻለሁ ብዙ ነገር ነው ያጣውት ወንድሜ ብዙ ነገር ነው የምናወራው ብዙ ነገር ነው የምንተጋገዝ የነበረውና እቁብ የለውም እድር የለውም ገንዘብ የለውም አይነት ነገር በቃ እዛ ጋር የሚባል የነበረው ያሁን ከመሞቱ የበለጠ እኛን የሚጎዳ ነበር በቃ የሆነ ቦታ ላይ እቁብ የለውም ግን ያ ነገር እየተከናወነ ነበር እኛን እዛ ጋር ደግሞ የነበረውን ሰው አይዟችሁ እኛ አለን አይነት ነገር ነበር ምን ማለት ነው ምን አቃለው እኔ ራሴ ግራን ይገባኝ አንደኛ እውነት ለመናገር እኔ ጋር ነበር ይዟችሁ የሚመጣው የነበረው ጓደኞቹ ማለት ነው እነሱ ግን የነበሩት ከሌላ ሳይድ ላይ ነበር ሌላ ሳይድ ምን ማለት ነው አልገባኝ ከዛ ጋር ነበር ያቃሉ እያንዳንዱ ነገር ነጽ በህይወቱ ደስተኛ እንዳልነበረ ሁሉ ነገር በቃ ያም ተስፋ መቁረጡ ብዙ ነገሮችም የነበሩት እዛ ጋር ባለ ህይወት እንደነበረ ያቃሉ ነበር እኔ ተከራክረናል በብዙ ተከራክረናል ከመጀመሪያ ጀምሮ ስንከራከር ነበር እና የነበረው ነገር ለኛ ችግሩን ለነሱ ደግሞ አይዟችሁ አይነት ነገር ነበር እና ያ ነገር ላያችን ላይ በጣም ብዙ እኔ በተለይ በጣም ሞራሊን የጎዳው ነገር ነበር እዛ ጋር እንደ ሴትዮዋም ጋር የነበረው ደስ ማይል ነገር ነበር ማለት ነው ደስ ማይል ነገር ማለት ምን ማለት ነው እዛ ጋር የኔ እንግዶች አይደሉም የሚመጡት አይነት ነገር ይባላል የኔ እንግዶች አይደሉም እኔ እንግዳ የለኝም አይነት ነገር ግን ሚስትዮ ነች ወይስ እናትዮ እናትዮ እኮ የሚስትዮ አፍናት ገባ የሚስትዮ አፍናት እኛ እናት የለንም እኛ ደግሞ ለወንድማችን አፍ መሆን አለብን ብዬ እኔ እንደውም ከ3 አመት ወዲህ አፍንኝ ተናግሬያታለሁ ሴትዮዋ ምንድነው አንቺን ይዞ ካልኖረ ትዳሩ አይቀጥልም ማለት ነው ብያታለሁ እኔ ሴትዮዋ ከዚህ በፊት በጣም ተጨቃጭቀናል በጣም በብዙ ተጨቃጭቀናል እቤቱ ሰራተኛ አትበዲ እንዲህ ያረክ ልጁ የታመመ ነው ብያታለሁ በዚህ ጉዳይ ነው የሚታመመው ብያታለሁ ታይ ብያታለሁ ተናግሬያታለሁ አሁን ካንተ ስር መተው በዚህ በዩቲዩብ ስር መናገር ይችላል እኔ ነበርኩ ይበሉ እዛ ቤት ውስጥ ምን ያህል ግፍ እየተሰራ እንደነበረ ማለት ነው በጣም ውስጡ አንጀቱ እር እያለ የኖረ ልጅ ነው